ሁሉ ለምንድነው ተስዊር አደጋ ነው ለማለት ነው ሁለተኛ وروى البخاري ومسلم عن عائشة رضي الله عنها أن رسول الله صلى الله عليه وسلم قال أشد الناس عذابا يوم القيامة الذين يضاهون بخلق الله እነዚያ እኮ ነገ يوم القيامة በጣም ቅጣቱ የሚበረታባቸው ቅጣቱ በጣም የሚበረታባቸው ጀሃነም ላይ አደገኛውን ቅጣት የሚቀጡት እነዚያ ፎቶግራፍን የሚቀርጹ ናቸው የአላህ Subhanahu Wa Ta'ala ፍጡር የሚያመሳስሉ ናቸው ፎቶግራፍ በመቅረጽ አሉ ረሱል አለይሂ ሰላቱ ወሰለም ተመልከቱ ይህን ሐዲስ በጣም እናስተውለው ይገባል ረሱል አለይሂ ሰላቱ ወሰለም ምን አሉ وان اهون عذاب يوم القيامه የቂያማ ቀን እኮ ሰውየው የሚቀጣው ትንሿ ቅጣት ምንድነች አሉ ረሱል አለይሂ ሰላቱ ወሰለም ከእግሩ ስር ከተረከዙ ስር ፍምሳት ይቀመጥለታል ከዛን ያ ፍምሳት ተረከዙን በሚነካው ጊዜ እሳቱ በጣም አደገኛ ከመሆኑ የተነሳ ጭንቅላቱ ይፈላል አሉ ረሱል አለይሂ ሰላቱ ወሰለም ይንተከተካል ታች እኮ ነው እግሩ ላይ ነው ተረከዙ ላይ ነው ያለው እሳቱ ከላይ ጭንቅላቱ ይፈላል ይሄ ምን አይነት ሰው ነው የኔ አጎት አቡ ጣሊብ የሚቀጡት ቀላሉ ምንድነው ቅጣት ነው ያ ሰው ምን ይላል አላህ እንደኔ የቀጣው በዚህ ምድር የለም ይሄ ትንሹ ነው አሁን ወደ ሐዲሳችን እንመለስ ረሱል አለይሂ ሰላቱ ወሰለም ፎቶግራፍ የሚቀርጽ ሰው ትንሹን ቅጣት ያገኛል አይደለም ያሉት ከቅጣቱ ሁሉ አሸድ የበረታውን ነው ያሁን አምን አለ ወዘራረ የበረታውን ቆዳቸው የተቀያየረ የሚቀጡትን ሰዎች ደረጃ ነው ጀሃነም ውስጥ የሚገቡ አደጋ ነው ልንዘናጋበት አይገባም فهذا اخبار منه صلى الله عليه وسلم ይህ ከረሱላችን የተነገረን ነው እሳቸው ደግሞ አላህ Subhanahu Wa Ta'ala በቁርአን وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى الله Subhanahu Wa Ta'ala ከአንደበታቸው አይናገሩም ይላል ረሱላችን አለይሂ ሰላቱ ወሰለም ዝም ብለው የሚናገሩት ከአላህ ዘንድ የመጣን ብቻ ነው ስለዚህ ረሱል የተናገሩት አላህ ያጸደቀው ልንጠነቀቅ ይገባል ስለዚህ فهذا اخبار منه بشده عذاب المصورين ቀራጮች በጣም እንደሚቀጡ ተናገሩ يوم القيامه የቂያማ ቀን وسوء عاقبتهم ፍጻሜያቸው በጣም የከፋ እንደሆነ ረሱል አለይሂ ሰላቱ ወሰለም ተናገሩ وسوء عاقبتهم በጣም መመለሻቸው ፍጻሜያቸው የከፋ ነው የሚሆነው وإن عاشوا في هذه الدنيا سالمين ተመልከቱ ይሄን ምሳሌ وإن عاشوا الناس بنور في هذه الدنيا بزش دنيا وستكو بنورم سالمين دنا هونو منم قطات ሳያገኛቸው በደስታ እየተጫወቱ ፎቶግራፊ ያነሱ እስኪያንሳኝ ብልጭ ያደረጉ ቢኖሩም ነገር ግን ወሱሙ ፈናኒን እነሱኮ በዚህ ዱንያ ላይ ባለሙያዎች ቢባሉም እንኳን አሁን አንድ ሰው አሳምሮ ፎቶ ካነሳ አቤት የሱ ፎቶ አወጣጥ ይባላል አቀራረጹ እኮ ሙያው እኮ ተወው ይባላል ሙያተኛ ተብለው ቢጠሩም በዱንያ ላይ وشجعوا بانواع التشجيع وشجعوا እነሱ ጀግና ናቸው ቢባል بانواع التشجيع እንደው በተለያዩ ጀግና በሚያስብሉ ስያሜዎች እየተሰየመላቸው ጀግና ናቸው ቢባሉም እንኳን فإن لهم مصيرا ነገር ግን ለነሱ መመለሻ አላቸው ينتظرهم اذا لم يتوبوا እስካልተወበቱ ድረስ ለነሱ መመለሻ አላህ አዘጋጅቶላቸዋል ምንድነው እሱ ጀሃነም ነገር ግን እዚህ ዱንያ ላይ ሲኖሩ ምንድናቸው እነሱ ባለሙያዎች ናቸው አይደል እከሌን ጥሩስ ባለሙያው ደውሉለት ይባላል አይደል የሰርግ ፕሮግራም ላይ እኔ አሪፍ ካሜራማን ነው የምፈልገው ይላል አይደል ኢና ሊላሂ ወኢና ኢለይሂ ራጂዑን ተመልከት ለዒባዳ እኮ አይደለም ለዳዕዋ ለማስተላለፍ ቢሆን እንደ ዑዝራ አለ ትባላል አይደል ጭራሽ ለሰርግ ከዛ ሚስቱ ጋር እንደዚህ ተቃቅፎ ይነሳል በቃ የሌለ ላይፍ በቃ የሌለ እሱ ቤት በቃ የሌለ ነገር ሰርቷል በቃ ደስ ይለዋል لا حول ولا قوه الا بالله تملكت رسولنا عليه الصلاه والسلام ان يالال الشيخ من قالوا وان عاشوا في هذه الدنيا سالمين بالدنيا ላይ ሲኖሩ እነሱ ደስተኛ ቢሆኑ وصم فنانين ሙያተኞች ተብለው ቢጠሩ وشجعوا بانواع التشجيع በተለያዩኮ ውዳሴዎች ቢወደሱም فإن لهم مصيرا ينتظرهم إذا لم يتوبوا ካልተወበቱ ከዚህ ድርጊታቸው ላይ ፎቶ ከማንሳት ካልተወበቱ ነገ يوم القيامه መመለሻ አላቸው እሱም أشد الناس عذابا يوم القيامة الذين يضاهون بخلق الله ስለዚህ መጠንቀቅ ያስፈልጋል لأنهم الناس بعملهم በዚህ ስራቸው هذا በዚህ ስራቸው
يضاهون بخلق الله يا الله مفتر أمساسلوال تفوكاكروال نو أي يشابهون أمساسلوال إننا من فترنا أنت اندفتركو بلوال لنا بما يصنعونه بمساروث نجر من الصور كما قرأت ما صنعه الله كسره وقار ما مساسل سلهون نو يالون قلت بعد أي يشابهون بما يصنعونه الناس يمساروث نجر يمساسل باتشوال من الصور كفوتوغرافوش مالتنا كما انقارن يمساسل باتشو ما صنعه الله كسره وقار من الخلق كمفتر وتفرد به الله بتشنيا كهونበት አጀንዳ ላይ እየገቡና እነሱ ሰራለን ይያሉ አላህ ብቸኛ የሆነበት ምንድነው አላ ለሁል خلق መፍጠር ለሱ ነው አላህ Subhanahu Wa Ta'ala እነሱ ግን እንፈጥራለን ይያሉ የአላህ ብቻ ስራ በሆነበት ነገር ላይ እየገቡ ነው من الخلق كمفتر وتفرد به እንደዚሁም እሱ وتفرد به እሱ አላህ Subhanahu Wa Ta'ala የተነጠለበት ላይ መግባታቸው وهو الخلاق العليم እሱ አላህ ፈጣሪና አዋቂ የሆነ ጌታ ነው خلاق ሙባለጋ ፈጣሪ ማለት ከሱጭ ማንንም ፈጣሪ የለም የሚፈጥረው من احسن الصور باحسن الصور በተዋበ አካል ነው አላህ Subhanahu Wa Ta'ala የሚፈጥረው ዝም ብሎ አይደለም ግልጽ አይደል አላህ Subhanahu Wa Ta'ala በተለይ ደግሞ ለሰው ልጆች የተዋበ አካልን የሰጣቸው በዒባዳ ያስዋበው ውጭም ምን ሆነ ውብ ሆነለት ነገር ግን አላህ Subhanahu Wa Ta'ala እንደ ሰው ልጅን አካልና ሳምሮት በዒባዳም ካላሳመረው ምን ሆነ የውጭ ብቻ ውብ ሆነና የውስጡ የተበላሸ ሆነ ይህን ደግሞ የውጭ ቆንጆ መሆኑ ምንም አይጠቅመው ምክንያቱም ነገ መልቂያማ ስለሚቀጣጠል ስለዚህ የውጫችን አላህ በደንቡኑ አሳምሮ ሰርቶናል የውስጣችንን ማስዋብ ከኛ ነው ማለት ነው ስለዚህ ይህ ፈጣሪያችን የሱ ብቻ በሆነው ስራ ላይ እኔ ገባለሁ እኔም እንዳንተው ሰራለሁ ማለት ነው ይያሉ ነው ረሱል አለይሂ ሰላቱ ወሰለም አላህ እንዲህ ይላል أم جعلوا لله شركاء خلقوا كخلقه أم جعلوا لله لا الله سبحانه وتعالى አደረጉን خلقوا كخلقه إنما ምንድነው ያደረጉት شركاء ተጋሪዎች አደረጉን እነዛ ተጋሪዎቻቸው خلقوا كخلقه خلقوا የፈጠሩ የሆኑ كخلقه ልክ እንደሱ መፍጠር የፈጠሩ የሆኑ ከዛም فتشابه الخلق عليهم በእነሱ ላይ ፍጥረቱ ተመሳሰለባቸው እነሱም ፈጥረዋል አላህም ፈጥሯል ተመሳሰለባቸው قل الله أنت محمد هو بله بلاቸው الله ብቻ ነው خالق كل شيء የሁሉም ነገር ፈጣሪ وهو الواحد القهار እሱ ብቸኛና አሸናፊ የሆነ ጌታ ነው አሁን እዚህ ቦታ ላይ ቁርአን አያት ተፈለገበት ምንድነው አም ጀዐሉ ሊላሂ ሹረካ ለአላህ አጋሪዎችን አደረጉን خلقوا كخلقه فتشابه الخلق عليهم ልክ አላህ እንደፈጠረው እነሱን ፈጠሩ ይሄ ማለት ፎቶግራፍ የተፈለገበት ዑለሞች ለወደፊት ያብራሩት ይመጣልናል ቁርአን ላይ አላህ ፎቶግራፍን እርማ አድርጎታል በዚህ ቁርአን አያ መሰረት ልክ አላህ Subhanahu Wa Ta'ala የፈጠረውን ፈጠሩ ከዛስ فتشابه الخلق عليهم በእነሱ ላይ ፍጥረቱ ተመሳሰለባቸው አንዳንዴ እኮ ስታይ ሐውልቱ ቆሞ ስታይ ሰው ነው ወይስ ሐውልት ነው ታላ አረ አንዳንድ የገጠር ሰዎች አሁን ባለማወቅ ወደ ቡቲክ ምናምን ሲመጡ ሰላም ይላሉ አይደል እንደ እጁን ዘርግተው ሲያዩ በቃ ያውቁም የገጠር ሰዎች ሰላም ይላሉ ይሄ ማለት አመሳሰሉባቸው የአላህ Subhanahu Wa Ta'ala ፍጥረትና የሰው ልጆችን ፍጥረት فتشابه عليهم ብሎ ማለት ይሄ እዚህ ደረጃ የተደረሰ ቡቲክ የሚሰራ ሰው አሳስቦም ደንታ የለው አሻንጉሊት ማረግ ይቻላል አይቻልም ፈቷ አይጠይቅም ዝም ብሎ ይከፍታል ስራ አይደል እንዴ لا حول ولا قوه الا بالله ዲንህን እየተጻረንክ የምንሰራ ነው ሐቂቃ ስለዚህ በዚህ መልኩ አመሳሰሉባቸው እንዴ ትክክለኛው ምንድነው ቁልላሁ خالق كل شيء አላህ ነው የሁሉም ነገር ፈጣሪ በላቸው እሱም ነው ብቸኛ በመፍጠር ላይ እሱም ነው